ባይናንስ ላይ ያላችሁን ብር እንዴት በቀላሉ ወደ ኢትዮጵያ ብር መቀየር እንደምትችሉ ሙሉን በዚህ ቪዲዮ አሳያችኋለሁ። በመጀመሪያ ግን ለዚህ ቻናል አዲስ ከሆናችሁ ቻናሉን ፎሎ፣ ቪዲዮን ደግሞ ላይክ ማድረግ እንዳይረሳ። በመቀጠልም እንደምታዩት ነው አሁን $25 አለኝ። ዋሌት ውስጥ ገባና ስፖት ላይ ያደርገዋለሁ። ስፖት ላይ መሆን የለበትም ካልሆነ አይቀየርላችሁም። ስለዚህ ፈንዲንግ ላይ ያለው እንደምታዩት እኔ ስፖት ላይ ከሆነባችሁ ትራንስፈር ምትላለች እሷን አንድ ጊዜ ተነኳትና ትራንስፈር ወደ ስፖት ነው የሚለው፣ ወደ ፈንዲንግ ስፖት ዋሌት ነው የሚለው። ከስፖት አሉ ወደ ፈንዲንግ ታረጉትና ትቀይሩታላችሁ እናንተ። እንደምታዩት አሁን እኔ ምንም ስፖት ላይ ምንም ስለሌለኝ 0 USDT ነው የሚለኝ። ስቀየሩ ግን እንደምታዩት $24 ስላለኝ 24ቱ ይመጣልኛል ማለት ነው። እንደዚህ አድርጋችሁ ትራንስፈር ካደረጋችሁ በኋላ ትወጣላችሁ። ከዛ ወደ ሆም ትሄዳላችሁ። ሆም ላይ ከሄዳችሁ በኋላ ከላይ የባይናንስ ምልክት አለች፣ አፕሊኬሽኑን አይቀን እሷን ተነኩና ፒቱፒ ሚል ትፈልጋላችሁ። እሱን ካገኛችሁ በኋላ ተነኩትና ከላይ ሲል ሚሊዮን ታረጋላችሁ። ከዛ ደግሞ ከረንሲውን የኢትዮጵያ ብር ታረጉታላችሁ ማለት ነው። ኢቲቢ እኔ አርጋዋለሁ እንደምታዩት። ሌላ ሀገርም ከሆናችሁ የዛን ከረንሲ እንትኑን ታረጉና 1 USDT በ17 ነው የሚሸጠው። እና ደግሞ ይሄኛው እዚህ ጋር የሚያሳያችሁ የምትቀበሉበትን ባንክ አካውንት ነው፣ የባንክ ስም። እኔ ቴሌብር ስለሆነ መቀበል የፈለኩት ቴሌብር የሚል ፈልጋለሁ። ብዙ አሉ $17 የሚለው ግን ቴሌብር ስለሌላቸው ምንም ማድረግ አልችልም። ስለዚህ ቴሌብር የሚል ፈልጋለሁ። እንደምታዩት ይሄኛው ቴሌብር የሚል አማራጭ አለው ማለት ነው። ማየት ያለባችሁ ደግሞ ሰውየው ኦንላይን መሆኑ አረንጓዴ እና ደግሞ ከስንት ሰው ጋር ትሬድ አድርጓል፣ አቀባበሉ እንዴት ነው ምናምን፣ በስንት ደቂቃ ይፈጃል ምናምን እና ደግሞ እንትኑ እንደምታዩት 47 ነው። ከ90 በላይ ነው የሚመከረው። ይሄ አልፎታል 97 ነው። ስለዚህ ችግር የለውም። እና ደግሞ ሰዓቱ 15 ነው ግን 30 ቢሆን ችግር የለውም። እኔ ስለምፈልግ አሁን እዚህ ጋር ነው ዋናው። ማስገባት የምትችሉት ሚኒመሙ $17 ነው። እኔ መሸጥ የምፈልገው 18 ስለሆነ 18 ብዬ ጽፍና ወደታች ወርድ አድርግና አድ ፔመንት እለዋለሁ። የምቀበልበትን የቴሌብራችሁን ቁጥር ካስገባችሁ በኋላ ሲል USDT ትሉታላችሁ መጨረሻ ላይ ከታች። ከዛ እንደዚህ ይመጣላችኋል። የምትቀበሉት 2100 ብር ነው ብሎ ይጽፈላችኋል። ከነ ሳንቲም ነው ሰውየው የሚልክላችሁ፣ ከነ ሳንቲም ነው። የሜሴጅ አይከኗን ነክታችሁ ሃይ ትሉታላችሁ። ትንሽ ቆይቶ ይገባላችኋል ማለት ነው። እንደምታዩት ከ7 ደቂቃ ነው የሚፈጀው ይላል። ግን አሁን እንደምታዩት ሰዓቱ እንደምታዩት ከ7 ነው። በትንሽ ደቂቃዎች ይገባል። ልክ እንደገባላችሁ ከታች ፔመንት ሪሲቭድ የምትሏ ትበራለች ማለት ነው። አሁን እንደምታዩት ጠፍታለች። ትንሽ ቆይታ ግን ትበራለች። እሱንም እንዴት እንደሆነ አሳያችኋለሁ። እየተቀበልኩ ማሳያ አሁን ከ7 ነው ከ10 ምናምን ከ9 ሲል ይገባል። እንደምታዩት ገብቶልኛል። አሁን ሃይ ብሎኛል ማለት ነው። እንደምታዩት ካለ ሜሴጅ ገብቶልኛል። ሃይ ብሎ መልሶልኛል። 2100 ከነ ሳንቲሙ ከ96 ሳንቲም ልኮልኛል። ከፍ ያለው እያለኝ ነው። ኦኬ ብዬ ልክለትና ከዛ ፔመንት ሪሲቭድ የምትላለች እሷን ነካለኝ ማለት ነው። ከዛ ብሩ ደርሶኛልና ነካለው፣ ብሩ ደርሶኛል። ከዛ በኋላ ለሰውየው እንዴት አቀባበሉ እንዴት ምናምን ብላችሁ እናንተ ቮት ታረጉለታላችሁ ለሰውየው። ከዛ እናንተ ባረጋችሁለት እዛ ይጻፍለታል ቅድም ያየነው ላይ። ሰዎችም እሱን አይተው ነው የሚገቡ።